ምንም ሊያደርጉልን በማይችሉ ሰዎች ፊት ምን አይነት ባህሪ ነው ያለን? እንዴት ነው ሰዎችን ትሪት የምናደርገው? ለምሳሌ በአንድ በተገኘንበት ጉዳይ ለማስፈጸም በተገኘንበት መስሪያ ቤት ውስጥ ያገኘነውን የጥበቃ ሰራተኛ ሊሆን ይችላል፣ የጽዳት ሰራተኛ ሊሆን ይችላል፣ ወይም ከጉዳዩ ጋር ቀጥተኛ ግንኙነት ጉዳዩን ለማስፈጸም ከሚረዱን ሰዎች ጋር ባለን ግንኙነት ሊሆን ይችላል። እንዴት ነው ትሪት የምናደርጋቸው? በቤት አጋዦቻችን ፊት ምን አይነት ባህሪ ነው ያለን? አንድ ካፌ ውስጥ ወይ አንድ ሬስቶራንት ውስጥ ተገኝተን እንዴት አድርገን ነው ሊታዘዘን የመጣውን ሰው አፕሮች የምናደርገው? ስለዚህ ጉዳይ አስባችሁ ታውቃላችሁ? ከባህሪ ጋር የተገናኘ እንደሆነ እንኳን ደህና መጣችሁ። ይህ የእረኛው መንገድ የዩቲዩብ ሾው ነው። ሰላም ጤና ይስጥልኝ። የእግዚአብሔር አምላካችን ጸጋና ባርኮት በነገር ሁሉ ከእያንዳንዳችሁ ጋር ይሁን። ዛሬ በእረኛው መንገድ የዩቲዩብ ሾው ከእናንተ ጋር ልናወራው የመረጥነው ርዕሰ ጉዳይ ስለ መልካም ባህሪ ወይም ስለ ሰናይ ባህሪ ይሆናል። አብረን እንቆይ። የመልካም ባህሪ ባለቤት ነኝ ወይ ብላችሁ ጠይቃችሁ ታውቃላችሁ? የመልካም ባህሪ ባለቤት ነኝ ወይ? እውነትን እናገራለሁ ወይ? ቃሌን ጠባቂ ነኝ ወይ? ለሌሎች አክብሮት አለኝ ወይ? በደግነትና በርህራሄ የተሞላ ልብ አለኝ ወይ? አሊያም ስሜትን የመቆጣጠር አቅሜ ምን ያህል ነው? እንደዚህ ብላችሁ ጠይቃችሁ ታውቃላችሁ? እነዚህ ነገሮች የመልካም ባህሪ ባለቤት ነኝ አይደለሁም የሚለውን ነገር ኢቫሉዌት ላይ ማድረግ በጣም የሚረዳ ነገር ነው። ቀደም ብዬ እንደነገርኳችሁ ዛሬ ስለ መልካም ባህሪ አብረን እናወራለን። መልካም ባህሪ ማለት ምን ማለት ነው? ማንም ሰው ሊያየን በማይችልበት ቦታ ልንሆነው የምንችለው ነገር ማለት ነው። መልካም ባህሪ በታማኝነት፣ በደግነት፣ በትዕግስት፣ ሌሎችን በማክበር፣ ራስን በመግዛትና በኃላፊነት ራስን የመምራት ጥበብ ማለት ነው። መልካም ባህሪ የአንድን ሰው ውስጣዊ ጥንካሬ፣ የአንድን ሰው ውስጣዊ ኳሊቲ የሚያሳይ የሚገልጥ፣ በአስተሳሰብ፣ በንግግር፣ በእያንዳንዱ እንቅስቃሴያችን፣ በድርጊቶቻችን የምንገልጠው ነገር ነው። ከእውነት ጋር ያለማቋረጥ በጽኑ እቆማለሁ የሚል ትልቅ አቋም ይዞ የመገኘት ጉዳይ ነው። ካራክተር በጣም ትልቅ ጉልበት አለው። በመንገዳችን ላይ ድልን እየተጎናጸፍን እንድንሄድ፣ ድሎቻችንን፣ ስኬቶቻችን እንዲፈጥኑ የማድረግ ትልቅ አቅም አለ። አንዳንድ ሰዎች አይታችኋል፣ በሚገርም ሁኔታ የብዙ ነገር አቅም አላቸው፣ ግን ምንም ሳይሆኑ ደግሞ ምንም ሳይቀየሩ ምንም ሳይለወጡ ልታዩዋቸው ትችላላችሁ። ይሄ በጣም አንዳንድ ጊዜ በቀጥታ ከባህሪ ጋር የተያያዘ ነገር ሊሆን ይችላል። ስለዚህ መልካም ባህሪ በጣም በህይወት ጉዟችን ልንደርስበት ወደምንፈልገው ነገር ቶሎ የሚያደርሰን የህይወት ስንቅ ነው። በጦር ሜዳ ላይ ሰው ያለ ጦር መሳሪያ ትጥቅ በጦር ሜዳ ላይ ሰው አይገኝም። ልክ እንደዛ ነው። በህይወት መንገዳችን ላይ እንደ አንድ አስፈላጊ ትጥቅ ልንቆጥረው፣ ልንይዘው፣ ልንንከባከበው፣ ልንሰራበት የሚገባ ጉዳይ ነው። መልካም ባህሪ ይሄ ነው። መጽሐፍ ቅዱሳችን ለመሆኑ ስለ መልካም ባህሪ ምን ይለናል? መልካም ባህሪ የእግዚአብሔር የአምላካችን ማንነት በላያችን የሚገለጥበት፣ የሱ ካራክተር በእኛ ህይወት ሪፍሌክት የምናደርግበት ነገር ነው። የሱን መልክ የሱን ባህሪ የምናንጸባርቅበት ነገር ነው። ፍቅርን፣ ትዕግስትን፣ መልካምነትን፣ ደግነትን፣ ራስን መግዛት የመሳሰሉት እነዚህ መጽሐፍ ቅዱሳችን ገላትያ 5 ከቁጥር 22 እስከ 23 ላይ የተገለጡት የመንፈስ ፍሬዎች አሉ አይደለም? ልክ እነዛን ነገሮች መሆንና መኖር በቻለን ጊዜ ሰዎች የሚያዩልን ማንን ነው? እግዚአብሔርን ነው። እሱ ነው አስተዳዳሪው፣ እሱ ነው መሪዋ፣ እሷ የምትኖረው የምትተዳደረው በሱ አምላክነት፣ በሱ ሉዓላዊነት፣ በሱ አስተዳደር ውስጥ ነው የሚለውን ነገር ሰዎች በግልጽ እንዲያዩት ትልቁ ነገር በእኛ የሚገለጠው ባህሪያችን ነው። ከእግዚአብሔር ጋር ጠንካራ ህብረት ያለው ሰው አይታችሁ ከሆነ በጣም ብዙ ጊዜ በመልካም ባህሪያት የታጀበ ህይወት ያለው ሰው። ስለዚህ መጽሐፍ ቅዱሳችን
ስለ መልካም ባህሪ ያለውን ነገር ሲነግረን በጣም ልብ ይነካል። በሌሎች ህይወት ላይ በጎ ተጽዕኖ ለመፍጠር ሰዎች የምንናገረው ሰዎች ያለንን መንፈሳዊ አክቲቪቲ ጥሩ ዘማሪነታችንን ጥሩ ሰባኪነታችንን አይደለም በመጀመሪያ የሚመለከቱት። በፍጹም ብርሃናችን በሰው ሁሉ ፊት በርቶ ሊታይ የሚችልበት ዋናው ነገር ካራክተራችን፣ ባህሪያችን። በጣም ምርጥ ዘማሪ ልሆን እችላለሁ፣ በጣም አስደማሚ ሰባኪ ልሆን እችላለሁ፣ የእግዚአብሔርንም ደግሞ መልእክት ማመጣ ነብይ ከሌለ ልባል እችላለሁ። ባህሪ ከሌለኝ የመንፈስ ቅዱስ ፍሬ በህይወቴ ካልታየ ግን በሰዎች ህይወት ውስጥ ተጽዕኖ በጎ ተጽዕኖ የመፍጠር አቅሜ በጣም ስስ ነው። ስለዚህ ባህሪ በመንፈሳዊው ዓለም ትልቅ ትርጉም ያለው ነገር ነው። አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 12 ላይ ትዝ ይላችኋል የእግዚአብሔር ቃል በቃልና በኑሮ በፍቅርም በእምነትም በንጽህናም ለሚያምኑት ምሳሌ ሁን እንጂ ማንም ታናሽነትህን አይናቀው ይላል። ኢቭን ለሚያምኑት እኮ ነው። ለማያምኑትማ ተውት፣ እሱ ደግሞ በጣም ወሳኝ ነገር ነው የሚሆነው። ለሚያምኑት ራሱ ምሳሌ መሆን የሚቻለው ቸርች ውስጥ ባለን ሩጫ ጎንበስ ቀና አይደለም። የመጀመሪያው በሰው ህይወት በጎ ተጽዕኖ መፍጠር የሚቻለው በቃልና በኑሮ በተግባር አንድ መሆን ሲቻል። ቆላስይስ ምዕራፍ 3 ከቁጥር 12 እስከ 14 ላይ የእግዚአብሔር ቃል እንዲህ ይላል፣ እንግዲህ እንደ እግዚአብሔር ምርጦች ቅዱሳን ሆናችሁ የተወደዳችሁ ሆናችሁ ምሕረትን፣ ርህራሄን፣ ቸርነትን፣ ትህትናን፣ የዋህነትን፣ ትዕግስትን ልበሱ። በጣም ደስ የሚል ቃል። መልካሙን ስራችሁን አይተው በሰማያት ያለውን አባታችሁን እንዲያከብሩ ብርሃናችሁ በሰው ሁሉ ፊት ይብራ አይደል የሚለው ማቴዎስ ምዕራፍ 5 ቁጥር 16 ላይ። አባታችሁ እግዚአብሔር በላያችሁ እንዲታይ ትፈልጋላችሁ? እኔ እፈልጋለሁ። ይሄን ብርሃን ግን ማብራት የምችለው በእኔ ህይወት ሪፍሌክት ማድረግ የሚችለው መልካም ባህሪ እንዲኖረኝ ላይ ስሰራ ነው። ስለዚህ ወገኖቼ ጥሩ አገልጋይ ለመሆን በላቀ ሁኔታ ለማድረግ የምንጥረውን ያህል ራሳችን ላይ ለመስራት ባህሪያችን ላይ ለመስራት እንለፋለን የሚለው ነገር እግረ መንገዴን ጠይቂያችሁ ባልፍ ደስ ይለኛል። ሌላው ስለ መልካም ባህሪ መጽሐፍ ቅዱሳችን በምን መልኩ እንዳስቀመጠው ታውቃላችሁ? መልካም ባህሪ በመጀመሪያ የሚከፍለው ራሱ ባለ መልካም ባህሪውን ሰውየውን ነው። ሪዋርድ አለው፣ የምንቀበለው ክፍያ አለ። ከሌሎች በፊት መልካም ባህሪ ያለኝ ሆኜ በመገኘቴ የምጠቀመው ራሴ ነኝ። ቀደም ብዬ የነገርኳችሁ ሐሳብ ላይ ሌሎች እግዚአብሔርን ያዩልናል፣ ብርሃናችን በሰዎች ሁሉ ፊት ያበራል፣ በጎ ተጽዕኖ እንፈጥራለን አይደል? እንደዚህ እንዳሉ ሆነው እኛም ራሳችን እንከፈላለን። የመልካም ባህሪ ባለቤት መሆን ጥቅሙ ለራስ ነው። የእግዚአብሔር ቃል ሲናገር ምን ይላል? ምሳሌ 11 ቁጥር 3 ላይ በጣም ደስ ይላል። ቅኖች ቅንነታቸው ትመራቸዋለች፣ ወስላቶች ግን ጠማማነታቸው ታጠፋቸዋለች። ጠማማነት ያጠፋል፣ ቅንነት ደግሞ ያለመልማል፣ ወደ በጎ ነገር ይመራል። መዝሙር 1 ከቁጥር 1 እስከ 6 ምስጉን ነው በክፎች ምክር ያልሄደ፣ በኃጢአተኞችም መንገድ ያልቆመ፣ በዋዘኞች ወንበር ያልተቀመጠ፣ ነገር ግን በእግዚአብሔር ሕግ ደስ ይለዋል፣ ሕጉን በቀንና በሌሊት ያስባል ይልና እርሱም በውሃ ፈሳሾች ዳር እንደተተከለች ፍሬዋን በየጊዜዋ እንደምትሰጥ ቅጠሏም እንደማይረግፍ ዛፍ ይሆናል፣ የሚሰራው ሁሉ ይከናወንለታል። ክፉዎች እንዲህ አይደሉም፣ ነገር ግን ንፋስ ጠርጎ እንደሚወስደው ትቢያ ናቸው። ስለዚህ ክፉዎች በፍርድ ኃጢአተኞችን በጻድቃን ማህበር አይቆሙም። ስለዚህ ወገኖቼ ራስን ይከፍላል። መልካም ባህሪ ያለን ሰዎች፣ ትሁታኖች፣ ከፍቅር ያልጎደልን፣ ታጋሾች፣ ምህረት አድራጊዎች፣ እነዚህ የመንፈስ ቅዱስ ፍሬዎች በህይወታችን በመልካም ባህሪ በተገለጡ ጊዜ ሪዋርድ የምንደረገው፣ ክፍያውን የምናገኘው፣ ተጠቃሚ የምንሆነው
በቀዳሚነት በዋነኛነት እኛው ራሳችን መሆናችንን መርሳት የለብንም። ሌላው መልካም ባህሪ ስኬቶቻችንን የምናስቸኩልበት መሳሪያ ነው። ስኬቶቻችንን፣ ድሎቻችንን የምናፈጥንበት መሳሪያ ነው። አንዳንድ ጊዜ ነገር ሁሉ ሩቅ የሚሆንብን ብንሄደው ማንደርስበት የሚሆንብን አንዳንዴ መጠየቅ ጥሩ ነው። ምናልባት ባህሪ ላይ ችግር ይኖር ይሆን? በስራዬ ለምንድነው ስኬታማ ማልሆኑ? ለምንድነው ፕሮሞሽን ማላገኘው? ለምንድነው ከማገለግላቸው ሰዎች ጋር ለምንድነው ፍሬያማ ያልሆንኩት? ለምንድነው ስኬታማ ያልሆንኩት ብለን አንዳንዴ መጠየቅና ከባህሪያችን ጋር ማገናኘት ጥሩ ነው። ለምንድነው ትዳሬ ስኬታማ ያልሆነው? እነዚህ ነገሮች መጠየቅ ይጠቅማል። ከባህሪያችን ጋር የተያያዘ የሆነ ችግር ሊኖር ስለሚችል፣ ስለዚህ ስኬቶቻችንን ማስቸኮል ከፈለግን፣ ድሎቻችንን ማፍጠን ከፈለግን መልካም ባህሪ እንዲኖረን ራሳችን ላይ ልንሰራ ይገባል። መልካም ባህሪ እንግዲህ ምን እንደሆነ ለማየት ሞክረናል። ስለዚህ ምን እናርግ? መልካም ባህሪ እንዲኖረን፣ ጌታ ደስ የሚሰኝበት ህይወት እንዲኖረን እንፈልጋለን። ሃይማኖታዊ ስርዓት ከመፈጸም የዘለለ ተጽዕኖ ፈጣሪ የሆነ አገልጋይ፣ ተጽዕኖ ፈጣሪ የሆነ ምዕመን መሆን እንፈልጋለን። ደግነት፣ ትህትና፣ ሌሎችን ማገልገል የሞላበት ህይወት እንዲኖረን እንፈልጋለን። ስለዚህ ምን እናርግ? ሚክያስ 6ን አብረን ብናነብ ደስ ይለኛል። ሚክያስ 6 ከቁጥር 6 እስከ 8 የተወሰኑ ነገሮችን ከዚህ ክፍል ማግኘት ስለምንችል ምን ይዤ ወደ እግዚአብሔር ፊት ልምጣና በልዑል አምላክ ፊት ልስገድ? የሚቃጠለውን መስዋዕትና የአንዱን ዓመት ጥጃ ይዤ በፊቱ ልምጣ? እግዚአብሔር በሺህ አውራ በጎች ወይስ በእልፍ የዘይት ፈሳሾች ደስ ይለዋል? ወይስ የበኩር ልጄን ስለ በደሌ የሆዴንም ፍሬ ስለ ነፍሴ ኃጢአት እሰጣለሁን? ሰው ሆይ መልካሙን ነግሮሃል። እግዚአብሔርም ካንተ ዘንድ የሚሻው ምንድን ነው? ፍርድን ታደርግ ዘንድ፣ ምሕረትን ትወድድ ዘንድ፣ ከአምላክ ጋር በትህትና ትሄድ ዘንድ አይደለምን? እንግዲህ በዚህ ክፍል ላይ እንደምታዩት አምላክ ደስ የሚለው በእርሱ ፊት የተወደደ አምልኮ ምንድን ነው ይላል አይደል? ነብዩ ሲጠይቅ ምንድን ነው? እንደው ምን ባደርግለት ነው አምላክ ደስ የሚለው በኔ? የሆዴን ፍሬ ልጄን እንኳን መስዋዕት እስከ ማድረግ ድረስ እፈቅዳለሁ፣ እሱ ደስ ይበለው እንጂ አቋሜ እዚህ ድረስ ነው ሲል እንመለከታለን። ነገር ግን መልሱ በጣም ያስደንቃል። የጌታ መልስ በጣም ያስደንቃል። በእነዚህ ሁሉ በየትኛውም አረካም በእነዚህ ሁሉ። ነገር ግን እግዚአብሔር ከኛ የሚፈልገውን ነገር እዚህ ቦታ ላይ ሲያስቀምጥ መልካሙን ነግሮሃል ይልና ከአንተ ዘንድ የሚሻው ፍርድን ታደርግ ዘንድ፣ ምሕረትን ትወድ ዘንድ፣ ከአምላክ ጋር በትህትና ትሄድ ዘንድ ይላል። ፍትህን እንውደድ። በቃ ፍትህን እንውደድ። ምንድነው ፍትህን መውደድ ማለት የሚለው ነገር ስንመለከት አቅም ለሌላቸው፣ ፓወርለስ ለሆኑ፣ ለድሆች፣ ለተቸገሩ ሚዛናዊና ሐቀኛ እንሁን። ያለማቋረጥ እንዲህ አይነት የህይወት አቋም ሊኖረን ይገባል። ፍትህን መውደድ ማለት ይሄ ነው። ፍትህን የሚወዱ ሰዎች ሁል ጊዜ በመልካም ባህሪ የተሞላ ህይወት አላቸው። መልካም ባህሪ በዚህ መንገድ ነው የሚገለጠው። ስለዚህ መልካም ባህሪ ያለን ሰዎች እንድንሆን ከፈለግን የመጀመሪያው ነገር ፍትህን የምንወድ ሰዎች ልንሆን ይገባል። ፓወርለስ ለሆኑ ምንም አቅም ለሌላቸው ሰዎች ሁሌ የመቆም አቋም ያለን ሰዎች ልንሆን ይገባል። መልካሙን ነገር የመውደድ በርህራሄና ፍትሃዊ በሆነ መንገድ ሁሌ በየትም ቦታ ላይ መገኘት መቻል ማለት ነው። በሁለተኛ ደረጃ ያስቀመጠው ነገር ከዚህ ክፍል ሳንወጣ ምህረትን መውደድ ማለት ያለምንም ማጉረምረም ይቅርታን መስጠት ማለት ነው። ያለምንም ማጉረምረም ይቅርታን መስጠት መቻል ማለት ነው። እንዲህ አይነት ሰው ሁል ጊዜ
በሰከነና ሰናይ በሚባል ባህሪ ውስጥ የሚኖር ሰው ነው። ሌላው በትህትና መራመድ፣ በሰዎችም ከእግዚአብሔር ከአምላካችንም ጋር በትህትና የሚራመዱ ሰዎች ሆነን መገኘት በጣም የሚጠቅም ነገር ነው። በአጠቃላይ በመልካም ባህሪያት መመላለስ መቻል ጥቅሞቹን ቀደም ብዬ ነግሬያችኋለሁ። የእግዚአብሔርን ባህሪ ለማንጸባረቅ በጣም ይጠቅማል። በሰዎች ሕይወት ውስጥ በጎ ተጽዕኖ ለመፍጠር ካራክተር ቬሪ ኢምፖርታንት፣ በጣም ጠቃሚ ነገር። መልካም ባህሪ ያለን ሰዎች ሆነን ስንገኝ ለጌታ ያለንን አክብሮትና ታዛዥነት በፊተኛነት የምንገልጥበት ነገር እሱ ነው። ታዛዥነታችን ለእሱ ያለንን አክብሮት የምንገልጽበት ፊተኛ ነገር፣ በእምነት ለመጠንከር ከእግዚአብሔር ጋር ያለንን ህብረት ብርቱ ለማድረግ ጠንካራ ለማድረግ በምላሹ በሰላም በእረፍት በመጽናናት የተሞላ ህይወት እንዲኖረን መልካም ባህሪ በጣም አስፈላጊ ነገር። ለሌሎች መልካም ምስክርነት ያለው ህይወት እንዲኖረን በምላሹ በረከትን ሞገስን በህይወታችን እንዲበዛልን እንዲትረፈረፍልን የምንሰራቸው ስራዎች ወደ ስኬት እንዲፈጥኑልን መልካም ባህሪን እንደ ትልቅ ስንቅ እንደ ትልቅ የጦር ትጥቅ ልንይዘውና ልንንከባከበው ይገባናል ማለት ነው። ለዛሬ ያለኝ መልእክት ይሄ ነው። ሁላችንም በእግዚአብሔር ጸጋ በመለኮታዊ ኃይሉ በመንፈስ ቅዱስ እገዛና እርዳታ የመልካም ባህሪ ባለቤቶች እንድንሆን እግዚአብሔር እንዲረዳን ጸሎቴ ነው። በሚቀጥለው በሌላ ርዕሰ ጉዳይ መልሰን እንገናኛለን። የጌታ ጸጋ በነገር ሁሉ ከእያንዳንዳችሁ ጋር ይሁን። ደህና ቆዩ።